ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ዛሬ የምናየው ስለ ቴክኦፍ ሺት አሰራር ይሆናል። ስለሆነም ጀማሪ መሐንዲሶች ወይንም ደግሞ ኦፊስ ኢንጂነር ለመሆን ለሚያስቡ መሐንዲሶች ይህ ቲፕ ይጠቅማቸዋል ማለት ነው። ቴክኦፍ ሺት ለምን ይሰራል፣ እንደዚሁም ደግሞ እንዴት እናዘጋጃለን የሚለውን ተግባራዊ ምሳሌ በማየት ኤክሴል ሺት ላይ እንደዚሁም ደግሞ አውቶካድ አንድ ድሮይንግ ይዘን እንዴት እንደሚሰራ እናያለን ማለት ነው። አሁን ወደ ቪዲዮ እንሄዳለን። እሺ መጀመሪያ የቴክኦፍ ሺት ፎርማት እኔ እዚህ ስክሪኑ ላይ እንደምታዩት ዋና የምንላቸው አምዶች ወይም ኮለኖች አሉ። የመጀመሪያው ዲስክሪፕሽን ነው ወይም የስራ ዝርዝር የምንለው ነው። የምንሰራው ስራ አይነት የምንጽፍበት ነው። ለምሳሌ ኤክስካቬሽን ከሆነ ወይም ኮንክሪት ከሆነ ወይም ደግሞ መሰነሪ ከሆነ እነሱን ዲስክራይብ የምናደርግበት ወይም ደግሞ የስራውን አይነት የምንጽፍበት ኮለመን ነው ማለት ነው። ሁለተኛው ታይማይዚንግ ነው ወይም ድግግሞሽ ቁጥር ማለት ነው። ስራው ወይም መጠኑ ስንት ቦታ ላይ እንደሚደጋገም የምናስገባበት ቦታ ነው። ከአንድ በላይ ከሆነ 2 3 ከሆነ ድግግሞሹን የምናስገባበት ኮለመን ነው የሚሆነው ማለት ነው። ሶስተኛው ደግሞ ዳይሜንሽን ነው ወይም የመለኪያ ክፍል ማለት ነው። እዚህ ጋር ነው እንግዲህ የድሮይንግ ላይ የምናገኛቸውን ቁጥሮች የምናስገባው ማለት ነው። እሱም በሶስት ይከፈላል። ሌንግዝ፣ ዊድዝ እና ሃይት ወይም ደግሞ ርዝመት፣ ወርድ እና ከፍታ የምንላቸው። ይህም ደግሞ በሜትር ኪዩብ የሚገለጹ ዩኒታቸው በሜትር ኪዩብ ወይም ደግሞ በኤስአይ ዩኒት ስንማር የምናውቃቸው የመለኪያ አይነቶች ናቸው። እነሱ ሜትር ኪዩብ እና ሜትር ስኩዌር እያለን የምንጠቅሳቸው ማለት ነው። ስለዚህ የሌንግዝ፣ ዊድዝ፣ ሃይት ካለን ሜትር ኪዩብ ይሆናል ማለት ነው። እንደዚሁም ደግሞ ሌንግዝ እና ዊድዝ ካለን ሜትር ስኩዌር ይሆናል ማለት ነው። ስለዚህ በዛ መሰረት እንገልጻቸዋለን ማለት ነው። ስለሆነም እንግዲህ የመጀመሪያውን የተግባራዊ ምሳሌያችንን ለማየት ወደ ድሮይንጋችን እንመጣለን። እዚህ ድሮይንግ ላይ እንግዲህ እንደምታዩት የምንሰራው የማት ፋውንዴሽን ኤክስካቬሽን ወርክ ይሆናል። ስለዚህ ማት ፋውንዴሽን ኤክስካቬሽን ወርካችንን ለማግኘት ምንድን ነው የምናደርገው? ማቱ የሚያርፍበት ወይም ፋውንዴሽኑ የሚያርፍበትን ኤግዛክት ፖይንቶችን ለማግኘት በፖሊላይን እንጠቀማለን። በግራ በኩል ያለውን ዲያሎግ ቦክስ እንከፍትና እዛ ላይ ፖሊላይን እንመርጥና በፖሊላይን እያንዳንዱን ፖይንቶች ክሊክ እናደርጋለን። ያ ማለት ኦፍሴት የሆኑ ላይኖች ስለሚኖሩ እነሱንም ክሊክ እናደርግና ኤግዛክት ኤሪያችንን እናገኛለን ማለት ነው። ስለሆነም በዚህ መሰረት እንግዲህ በፖሊላይን እያሰመርነው እንሂድ። እዚህ ፖሊላይን ላይ እንግዲህ የምናገኘው ኤሪያ ኔት ኤሪያችን ነው የሚሆነው። ስለዚህ እሱን ቀጥታ ወስደን በዲዛይን ዴፕዛችን ወይም ደግሞ አክቹዋሊ በቁፈር ነው ዴፕዝ መሰረት እናባዛና ወደ ሜትር ኪዩብ እንቀይረዋለን ማለት ነው። እሺ ስለሆነም አሁን ያው እንትናችንን አግኝተናል፣ ኤሪያችንን አግኝተናል በፖሊላይን መሰረት። ስለዚህ ቀጥታ እንግዲህ ወደ ቴክኦፍ ሺታችን እንሄዳለን። ስለዚህ ቴክኦፍ ሺታችን ላይ ስንመጣ መጀመሪያ ታይማይዚንጉን አንድ ነው የምንለው ድግግሞች ስለሌለው። በመቀጠል ኳንቲቲውን እናስገባለን። ኤሪያችንን ያገኘነው ይህን ያህል ኤሪያ ነው እንግዲህ። እንደዚሁም ደግሞ ሀይታችን 6 ሜትር ነው። ስለሆነም 6 ሜትር ሲባዛ በ270 ካሬ ጠቅላላ 1620 ሜትር ኪዩብ ይመጣል ማለት ነው። ዲስክሪፕሽናችን ላይ መጀመሪያ እንግዲህ እንጽፋለን። ሰብስትራክቸር ብለን መጀመሪያ እንጀምራለን። ከዛ ኤክስካቬሽን እንደርዞት እንልና በልክ ኤክስካቬሽን ነው የምንለው፣ ምክንያቱም ማት ፋውንዴሽን ስለሆነ ኢንበልክ ነው ያነሳ ነው። ሙሉ ፕሎቲንግ ኤሪያውን ሙሉ በልክ አድርገን ስላነሳ ነው ማለት ነው። በዚህ አጋጣሚ ዲስክሪፕሽን ላይ የምንጽፋቸው ግን ወደፊት ፔመንት እንዴት እንደሚሰራ በሌላ ቪዲዮ አሳያቸዋለሁ። እዛ ላይ ስለ ወርኪንግ አይተም ወይም ደግሞ ስለ ዲስክሪፕሽን ነግራቸዋለሁ እዛ ላይ። ነገር ግን አሁን እዚሁ ላይ ራሳችንን እንጽፋለን ማለት ነው። ስለዚህ ሰብስትራክቸር ብለን እንጽፋለን መጀመሪያ። በመቀጠል ኤክስካቬሽን እንደርዞት እንላለን። ቀጥሎ በኤክስካቬሽን እና ዴፕዞችን አይዴንቲፋይ እንደሚደረግልን አይነት ዴፕዝ፣ ለምሳሌ 3 ሜትር በታች የሚባል ወርክ አይተም ሊኖረን ይችላል። ወይም ከ1.50 እስከ 3 ሜትር በተለያዩ የዴፕዝ ቫሪዬሽኖች ሊቀመጥ ይችላል። ስለዚህ እነሱን የምንገልጽበት ሌላ ወርክ አይተም ዲስክሪፕሽን ይኖራል። ግን እኛ ዝም ብለን አሁን በልክ ኤክስካቬሽን ብለን
እንገልጻለን ማለት ነው። ስለሆነ ዲስክሪፕሽናችን ላይ እንደዚህ ብለን ከጻፍን በኋላ ቀጥታ ያው ውጤቱን እናስቀምጣለን። ብዙውን ጊዜ ጀማሪ መሐንዲሶች የመጀመሪያ ወይም ቴክኦፍ ሲሰሩ የሚሳሳቱባቸው 2 ነገሮች አሉ። የመጀመሪያው ዩኒት መሳሳት ነው። በድሮይንግ ላይ ቁጥሮች በሚሊሜትር ሊቀመጡ ይችላሉ። ወደ ቴክኦፍ ስንቀይራቸው ግን ሁልጊዜም ወደ ሜትር መቀየር መርሳት የለብንም። ሁለተኛው ድግግሞሽን መርሳት ነው። በተመሳሳይ የሆኑ ኮለኖች ላይ ቢሞች ላይ እንደዚሁም ደግሞ አንድ በአንድ ከመቁጠር ሳይቱ ላይ ስንት ጊዜ እንደተደጋገሙ በታይማይዚንግ አምዶች መጠቀም ስራችንን ያቀልለናል ማለት ነው። ስለዚህ ዛሬው ቪዲዮ ይህን ይመስል ነበር። ለጀማሪ መሐንዲሶች ጠቃሚ ፍንጭ እንደሰጥ ተስፋ አድርጋለሁ። አሁን ስክሪን ላይ ያያችሁትን የቴክኦፍ ሺት የኤክሴል ፎርማት ከቪዲዮ በታች ባለው ሊንክ ወይም በቴሌግራም ቻናሌ በነፃ ማውረድ ትችላላችሁ። ቪዲዮን ከተመቻችሁ ላይክ ማድረጋችሁን፣ ለሌሎች አዳዲስ መሐንዲሶችም እንዲደርስ ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ስለ ፔመንት አሰራር በደንብ እናያለን። ኢንትሪም ፔመንትም ፋይናል ፔመንትም እንዴት እንደሚዘጋጅ በደንብ አድርገን ስቴፕ ባይ ስቴፕ እናያለን ማለት ነው። ለዛሬው ግን በዚሁ ጨርሻለሁ። ስለተከታተላችሁኝ አመሰግናለሁ። ሰላም።